እንቅልፍ አልተኛም ነበር። ፊቴ ማዳት ብቻ ነበር። በጣም ነበር የምጨነቀው። በሰላም ገባልኝ። ሪያድ መጣ። ከዛ በመጣ በሁለት ወሩ ተያዘ። እንትን ነበረ ታስታውሱ ከሆነ ጥቁር ኬንዳ እየለበሱ እስር ቤት የሆነ ጊዜ በጣም ከባድ ስቃይ ነበረ። በዛን ጊዜ እኔ ልጅ ያሬድ እስር ቤት ነበረ። እናት ነኝ። በጣም ነበር የምሰቃየው። 2 ቀን ሳይደውልኝ ከቀረ ወይ አሞታል ወይ ሙቷል ነበር ብዬ የማስበው። በጣም ነበር የምሰቃየው። ስራ መስራት እራሱ አልችልም። ስሜቴን መቆጣጠር ስለማልችል አረቦች ያባሩኛል። ስራ ወጥቼ እንደገና በጣም ብዙ ስቃይ አሳልፌያለሁ። በጥቅሉ እዚህ ማንም መረበሽ ፈልጌ አይደለም። በጣም ስለታመምኩኝ ነው እንጂ ይሄን ጉዳይንም ሚዲያ ላይ ልጄም እኔም እንደወጣ አልፈለኩም። በጣም ቀለጤ ነው ልጄ። ምንም ነገር አያውቅም። ምንም ነገር አያውቅም። አባቴ ጋር ነው ያደገው። አያት ጋር ያደገ ልጅ ታውቃላችሁ። የፈሰሰው አቀጥ አድርጎ አያውቅም። ግን ዱባይ ችግር እንደሆነ አገሩን አውቃለሁ። ደላላዎች ጋር ችግር እንዳለ አውቃለሁ። አገሩ ብዙ ዋጋ እንደሚያስከፍል አውቃለሁ። ከሚሞትብኝ አማራጭ አጣው። በቃ እዛ ሄዶ ህጋዊ ከሆነ ከሰራ ይሰራን፣ ካልሰራ ደግሞ ቢያንስ እኔ ሰላም እተኛለሁ የሚለውን ነገር ነው ያሰብኩት። እኔን የሚያውቁ የሰፈር ልጆች ያውቃሉ። እኔ ስለ ልጆቼ ምን አይነት ህይወት እንዳለኝ ያውቃሉ። ምስክር ይሆናሉ እዚህ ላይ እና እንደዛ ብዬ ስንት ስቃይ አሳልፌ 11 ወር ታስሮ ኢትዮጵያ ገባ። ቀጥታ ሄዶ ደግሞ እዛ ሰላም የለም። ሁሌ ጦርነት ነው። ራያ ቆቦ አካባቢ የምትኖሩ ሰዎች እዚህ ላይ ምስክር ናችሁ። ሁሌም ጦርነት ነው። ሰላም የለም። ወጣቶች በሰላም ወጥተው አይገቡም። እኔ ምን ላድርገው? ልጄ መልሼ አልወጣው ነገር መልሼ አላረግዘው ነገር ከባድ ሆነብኝ። ስለዚህ ዱባይ ፕሮሰሱን አስጀመርኩ። የሆነ ማቀው ልጅ ነበር ጆን የሚባለው ልጅ የመጀመሪያው ደላላ እሱ ነበር። ሳማክረው ችግር የለውም ማለት ሌላ ስልጤዎች ነበሩ እኔ እዚህ አብሬያቸው የምኖረው በእነሱ ላስጀምር ነበርና እኔ ሂደቱን ጨርስለታለሁ አለኝ። የአገር ልጆችን ኦልሬዲ ቆቦ ነው አመንኩትና ተነጋገርን በ420 ሺህ ብር የዛሬ 9 ወር 10 ወር አካባቢ። በዚህ ላይ ጦርነቱ አለ። ቶሎ እንዲወጣ ፈልጋለሁ። በጣም አሹኝ። 7 ወር አሰቃዩኝ። ቀድሜ 300 ሺህ ብር ከፍያለሁ እንደተነጋገር ነው። 7 ወር ሙሉ ቁርስ ያሬድ ሆቴል ነው የሚመገበው፣ ምሳ ሆቴል ነው የሚመገበው፣ እራት ሆቴል ነው የሚመገበው። ሆዱ በሽተኛ ነው። አሁን በጣም ነው የሚያመው ሆዱን። ሰው እዚህ ላይ ሆቴል መመገብ የመንጠባረር ይመስለዋል። እንደሱ አይደለም። ሆቴል የተጣራ ምግብ አይበላም። ቤት የተሰራ ምግብ ነው፣ ንጹህ ምግብ። ግን እሱ ጧት ተነስቶ ሆቴል ቤት ነው የሚገኘው። በዚህ መሀል እኔ የማሳልፈው ስቃይ እዚህ ላይ ስቃይ አይደለም። የወለደ ያውቀዋል። እያንዳንዳችሁ ወለዳችሁ ታውቁታላችሁ ይሄን ነገር። 7 ወር ጠበቅኩ። 7 ወር ሲቀመጥ 1 ሚሊዮን ነጥብ 2 አወጣሁ። ወርቄን ሸጥኩ። ሙሉ ወርቅ ነበረኝ። ቀለበቴ ሁሉን ሸምጥጬ ሸጥኩኝ። እኔ ስራ ሰራለሁ በ2000 አልጠቀመኝም። ለሱ በጎን ልካለሁ። በጎን ሌላ እኔ ጥውር እናት አለችኝ። ፔጅ ላይ ሸራረጋታለሁ። ሁሌ 85 ዓመት እናት ናት ያለችኝ። የሱ ታናሽ አለ አንድ 17 ዓመቱ። ለልጆችና ለቤተሰቦች ነው ዋጋ የከፈልኩት። እዚህ ሀገር ሁሉም ያቀኛል። ባል የለኝም፣ ህይወት የለኝም፣ ሌላም ህይወት አልኖርኩም። 15 ዓመት ስኖር ሰራለሁ። ልጆችና ቤተሰቦችን የምኖረው ለነሱ ነው። ለራሴ የምለው የግል ነገር የለኝም። ኦልሬዲ ከቤት ተወልጄ ሳድግ ነው የድሃ ልጅ ነኝ። የመጣሁትን ቤተሰቦችን ለመርዳትና ልጆችን ለማሳደግ ነው። ከዛ እንዳልኩሽ 7 ወር ጠብቀን አዲስ አበባ ይሄዳሉ። አዲስ አበባ ሄደ። 1 ወር አስጠበቁኝ። ማታወቂያ የለውም። አሁን የፖለቲካ ችግር ታውቃላችሁ። እሱ ላይ ጠዋት ደውዬለት ማታ ድጋሜ እሱን ለማግኘት የሆነ ነገር ሆኖብኝ ይመስለኛል። ብቻውን ነበር አዲስ አበባ 1 ወር ሲቀመጥ። ደላላውን እለምናለሁ፣ ካምፓኒው እንዲያገናኘኝ እለምናለሁ። እሱ ሊያገናኘኝ ፈቃደኛ አልነበረም። እንዳያልቀልም 1 ወር ጠብቄ መጨረሻ ላይ ቪዛ መጣለን ብለው ዱባይ ገባ። 3 ቀን ነው ሰላም የተኛሁት። በቃ ዱባይ ከገባ በኋላ ተመስገን፣ ከአሁን በኋላ ልጄ ከሞት አመልጧን ነው ያልኩት። ምክንያቱም እዛ ካለው ነገር አንጻር የምንሰማው ነገርና የምንኖርበት ይለያያል። ከዛ ቪዛ መኖሪያ ፈቃድ የ2 ዓመት ቪዛ አልተሰራለትም። ለምንድነው የማይሰራለት? ሁለቱ ስላልተግባቡ፣ ደላላውና ባለ ካምፓኒው ስላልተግባቡ ሲስተም ላይ ብሎክ አድርጎታል። ፈጣሪ ምስክሬ ነው። እናት ነህ፣ በእናትህ ጡት እርዳኝ፣ አንተ ልጆች አሉ እርዳኝ እያልኩ ባለ ካምፓኒውን ቤት የምትባል ልጅ አገናኘችኝና ማውራት ጀመርኩ ከሱ ጋር። እመኑም አትመኑም 5 ወር ያሬድ አዲስ ዓመት ሳምንት ሲቀረው ነው ዱባይ የገባው። አሁን ስንት ወሩ? 4 ወር ከሳምንት ማለት ነው። የ5 ወር ሊሆነው ነው። እንደምታዩት ነው። እናት ነኝ። ምግብ በስርዓት አያገኝም። በጣም ይርበዋል። እኔ መላክ አልችልም፣ የለኝም። በመሀል አረቦቹ ጋር ስሜቴን መቆጣጠር አልችልም። በጣም ስሜታዊ ስለመሆን ያባሩኛል። ስራ ፍትቼ ቁጭ አልኩ። ወርቄን ሽጫለሁ ብያችኋለሁ። 11 ሺህ ሪያል ከሰው ተበድሬያለሁ ከጓደኞቼ። ሰው ጋር ለሰላም ታስደውል ብድር ፈልገሽ ነው አትሂጂ ነው የሚሉኝ። ቻልኩት። በቃ ያልፋን ብዬ በጣም ቻልኩት። ልጄ ሆዱን አንስቶ ፎቶ ልኮልኛል። አንጀቱ ከአጥንቱ ጋር ጀርባ አጥንቱ ጋር ተጣብቋል። ለጌች ነገርኩት፣ ላኩለት። ለባለ ካምፓኒ ጌታቸው ይባላል። እርዳኝ እባክህ፣ በቃ ምንም ነገር ይቅርብህ እርዳኝ አልኩት።
አንዴ እኔ ምን ማድረግ አልችልም ይለኛል። ገንዘብ ክፈይኛል። እሺ ከፍላለሁ። ተነጋገርን። ጓደኛው አናገረውና 6000 ሪያል እንድከፍለው 6000 ድርሃም እንድከፍለው ነገረው። ከዛ እሱ ጋር ተደራድረው 4000 ድርሃም እንድከፍለው ተዋዋልን። እሺ ብዬ 4000 ድርሃም እዚህ ተበዳድሬ ስራ ፈትቻለሁ። 3 ወር ተቀምጫለሁ። ሳውዲ ያላችሁ በዚህ አጋጣሚ ታውቃላችሁ፣ ስራ የለም በአሁኑ ሰዓት። ቤት 3 ወር ተቀምጫለሁ። ብር ከየት አባቴ ላንጣ ተበዳደርኩና 4000 ድርሃሙን አስተላለፍኩ። ስራ አለት ስለው እሱ በሚፈልገው ሰዓት አለመዘጁ ነው ሊሰራለት የሚፈልገው። ቃራማ ይቆጥራል። ዱባይ ያላችሁ ታውቁታላችሁ። በቀን 50 ድርሃም ነው ቃራማ የሚቆጥረው። እባክህ ጌች ተባበረኝ እባክህ። ልጄ ምንም ነገር አያውቅም፣ ወጥቶ አያውቅም። እኔ ነኝ ሰዓት ላይ የጣልኩት። ሰላም የለኝም። እኔ ስለ ገንዘብ አይደለም የምጠይቅህ። እንደው ለምን ሁላሊቴን ላውጥቼ ማልሸጥ። ልጄ ግን ሰላም የለውም። አንደኛ የሚጨነቀው እሷ ይሄን ሁሉ ዋጋ እየከፈለች ደሞ አንጠጥ ለኔ ይለኛል። ቢጨንቀኝ ያሬድ ሰው እኮ ለውሽማው ለወይም ደግሞ ለሚያፈቅረው ሰው ገንዘቡን ያወጣል። እኔ እኮ ልጄ ነህ ያብራኬ ክፋይ ምን አለ ህይወቴንስ ብሰጥ ለምን ስለ ገንዘብ ታስባለህ? ይሄን ያህል ዓመት ኑረሽ እኔ ደርሼ አንቺን መርዳት ስችል ግን አንቺን አሰቃየሁሽ ይለኛል። ስሜቱን መግታት አልችልም። እሱ በጣም ነው የሚሰቃየው። ራቡ ብቻ አይደለም እንዲከሳና እንዲበሳቆል ያደረገው እሱን ሐሳቡ ብቻ። እኛ አካባቢ አንዳንድ ሰዎች ሁሉ እናትህን አሰቃያት ምናምን ይሉታል። የዚህ ጊዜ እሱ በጣም ይጨነቃል። ነገሮችን መቋቋም አይችልም። እኔ እናት ነኝ። ስደት ብዙ ነገር ስላስተማረኝ ነገሮችን መቋቋም እችላለሁ። ለምን የኔ ህይወት የማይመሰቃቀል? ለምን የኔ ህይወቴን የማላጣ? በደካማ ጎኔ በማልችለው በልጄ ነው የመጡብኝ። ከዛ እሱን ለምነው ነበር። መጨረሻ ላይ እኔ ሶሻል ሚዲያ ላይ ይዤ ይወጣሉኝ። እርዳኝ ለምኘው አለኝ። ምልክለት ዋትስአፕ ላይ አለ። ሁሉም ለሱ ምልከው አንድ ምላፊ ቃል ነው እሱን ተናግሬው አላውቅም ከልመና ውጭ። ባለ ካምፓኒውን ማለት ነው። እና አንዱ ወደ አንዱ ያስተላልፉሻል። አንዱ ወደ አንዱ ያስተላልፉሻል። እገሌና አውሪው። እነሱ እኔን ማውራት ሲከብዳቸው እገሌና አውሪው ይሉኛል። እማላውቀው ሰው ጋር እጄን ላተማለሁ። እንደገና ለማስረዳት ሌላ ችግር። ይሄን ያረገሽ ደላላ ነው። በቃ እሱ አንዴ ፌል አረገ። ተበላው 420 ሺህ ብር ተበላ። አልጠየቅኩም ገንዘብ። ቪዛ አሁን ይሳብለትና ቢያንስ ልጅ ተረጋግቶ ይቀመጥ፣ እኔም ሰላም ላግኝ ነው እያልኳቸው ያለሁት። መጨረሻ ላይ ብሎክ አድርጎኝ ሄደ ባለ ካምፓኒው ማለት ነው። እና እስከዚህ ድረስ ነው። አሁንም 5 ወሩ ዝም ነው ያሉኝ። አለቅሳለሁ። ሁለተኛው ካምፓኒ እንዲሰራለት ተረድቶኝ ነበር። በግማሽ ብር ከፍዬ በግማሽ ብር እየሰራሽ ሰጥኛለሽ ብሎኝ ብር የለኝም እኔ አሁን ላይ። በእርግጥ አሁን ስራ ነኝ ያለሁት እና እየሰራሽ ሰጥኛለሽ ብሎኝ እሺ ብዬ 5700 ድርሃም ለሁለተኛው ካምፓኒ ደግሞ ማለት ነው የቃራማ 1500 ብር ከፍያለሁ። ካንሲሌሽን ኦቨር ኦፊስ ጋር ደውለሽ ተቀበይ ብለውኝ እሱ ይቅርታ በመሃል ሌላ ወሬ ያመጣው 4000 ድርሃም ክፈይኛል አለም ባለ ካምፓኒው። በሱ አልተግባባንም። ቀጣይ የሚቆጥረውን 300 ድርሃም ቆጥሮ ነበር ያኒ ቃራማው። ኔክስት የሚቆጥረውን ቃራማ ትከፍያለሽ አለኝ። አንተ ምናልባት ሌላ ስራ እየሰራ ብትቆይ ወር ከዛም በላይ ብትቆይ በጣም ነው የሚቆጥርብኝ ቃራማ። እኔ ብር የለኝም። ያለኝን የፊቱን ጨርሻለሁ። ወርቄን ሽጫለሁ። ተበድሬያለሁ። ብር ነው የኢትዮጵያ አካውንት ላይ ብር የለኝም። እያንዳንዱ እዚህ ባወራችሁ የሰውን ስሜት መረበሽ ስለሆነ ይሄን 5 ዓመት ጥሩ ሁኔታ ላይ አይደለሁም። እኔ እየሰራው የዕለት ነው